አታምጣው ስለው አምጥቶ ቆለለው አለ። ፈለው ለአንተ የቋጠርኩበት ፍሬ ድንጋይ ሆኖ መጥቶ ይፈንክት እንቅዘና። ቲም ነህ አንተ ቲም ነህ። ለአንተ ይቋጠራል። ቢቸግር ኤፍሲ ቢቸግር ሰው ባጣ ምቋጥርለት ሰው ባጣ ምጨብጠው ምዳት ሰው ባጣ እኮ ነው ለአንተ ይቋጣ። አንተ እኮ አንተን ብሎ ጎረቤት አላውቅህም አታውቀኝም። እዛው በጸበልህ ጠንባ አንሳ የት እንተዋወቅና እናሳዝነን። ስለሚቻል እኮ ነው ጀማው፣ ስለሚቻል ነው። እንችላለን ጀማው፣ እንችላለን። ማን አረ ምን አይነት ቋጣሪ ህዝቦች ነን! ምን አይነት ቋጣሪ ነን ዘንድሮ! የስ ማን ሁለት ፍሬ ያያችሁ ሰዎች ካላችሁ ጠቁሙኝ። የት እንዳሉ ፍሬዎች አላውቅም። በዋናው ነበር ቋጥሬ ነበር። ማን ሲቲ ናቸው ያስወጣ ነው። 9 ነጥብ ልዩነት ጀማው። አንተ ከዚህ ጨዋታ ሲቲ ምን አገባን? እሱም ላይ ሽባ እናረጓለን፣ ሽባ ሽምድምድ እናረጓለን። እንዴት አባታችን ነው ምንችለው? ከማን ቀናርስ ከማን ኮፒሊንግ ሼር አርግ። ምድረ ቋጣሪ አተኛም ወይ አለ ወይ? እደጋግምሃለሁ ይሄን ቪዲዮ ነገ በቃ ይችላል። ጀመር ጎረቤት እኮ ምቀኛ ነው። እኔ እኮ ተናግሬያለሁ እኮ እንዲ ሰው ሲደሰት እኮ አይወድም እኮ ጎረቤት ሲደሰት ለጎረቤት እኮ እንዲ ለምን አንደኛ ነን ካብላ አሰጠውም ዋንጫውን። እናንተ እንዳትደሰቱ እናንተ እንዳቋጥሩ ብለው ዋንጫውን አሰጠውም። ምን ነው በአንድ ነጠላ እንደዚህ ካላስቀደስን አልክ እንዲ አንተ ሰው በዚህ ደረጃ እንደዚህ አሽቃብጥም። ኧረ ሲቲ ኧረ አንተስ ከፋ። እኛ ስራ አጥ እኮ አይደለንም እኮ የራሳችን እኮ ህይወት አለን እኮ። እንዴ ቁርጡን ንገረን፣ ኑሯችንን እንኑርበት፣ ለራሳችን እንቋጥር። ዳንተ የጎረቤት ምቀኛ እንዳንተ ነው አይቻላቅም። ምን አይነት ቲም ነው በእናታችሁ? ቀልዱን ተውትና ሀቢቢ ማን ስለሆንኩ ነው እኔ ማለት ነው እንደዚህ ደስታ በደስታ እንዲሆን የተፈቀደልኝ? ማን ስለሆንኩ ነው? ኧረ የአርሰናል ደጋፊ እኔ በቃ ለእናንተ ክብሬ ማለት ነው እንደዚህ በቃ ምን አይነት ናችሁ? በቃ እንቋጥር ሲባል ስግጥ ቁጥር አብዮታዊ እርምጃ፣ እኛ ላይ የሆነ ጀማ ጥቃት ተፈጽማለሁ ሲል አብዮታዊ እርምጃ። 6:58 ይላል። ረቢ ያሳምረው። ዝም ብለህ እቺ ዋንጫ መምጣቷን ሀቢቢ ጩጨው ፈላው ወረዳሉ። ኧረ እኔ ምንም ሆኖን እኮ እያጣሁ ነው። እኔ ይመቸን። እንኳን ደስ ያላችሁ። የምር በጣም ደስታ ላይ ስለሆንኩ ነው። የሲቲ ሲዝን ዛሬ አለቀ። ሲቲ ማለት ነው ሲዝኑን ዛሬ የጨረሰ ማለት ነው። ዌስት ሃም ምን አይነት ግሬት ዎል ኦፍ ቻይናን ማይኔ መሰለኝ ማቭሮፓኖስ ከአርሰናል ሲለቅማል። ለዛሬዋ ቀን ነው፣ ለዛሬ ታስቦ ነው ሲቲ ናቻ እንዲያስወጣቸው። ምን አይነት ጌም ነው? ምን አይነት ማን ኦፍ ዘ ማች እግዚአብሔርን። አንተ በረኛው ቶዲቦ ምን አይነት ጨዋታ ነው የምትጫወቱት? የሲቲ ሲዝን አለቀ። ከዚህ በኋላ ማለት ነው ለምንም ዋንጫ አትጫወቱም። ገብቷችኋል? ካራቦ ካፕ ላይ በጥፊ እንላችኋለን። ኦልሬዲ ፕሪሚየር ሊጉ ሰጥታችሁናል። ማድሪድ ደግሞ መጥቶ ይጸዳዳባችኋል። ዌስት ሃም ዛሬ ምን አይነት አቋም ነው? በስመ አብ ዋን ቢሳካ ማለት እንኳን ከዩናይትድ ይወጣ። ገብቷላ? ዌስት ሃም ነው የምታስፈልገው ለዛሬው ጨዋታ። በቃ ታውቆኛለን። ይሄ እንዴት ነው የሚችሉት? በራንዶ ሲልቫ ያንን ጎል አግብቶ አስቤው ነው ምናምን ይላል። አንተ ምን አይነት ሰው ነው? እኔ ሲጀመር እንዲሁም አይመቸኝማ። ሲቲ ግን ጭራሽ አችሉም። ሲቲዎች አችሉም። ከዚህ በኋላ ገብታችኋል። አርሰናል ተኛ፣ ህፃኑላ ተኛ። እሻቸው ወተናል። እኔ ቡድኔ ላይ ማሟረት ስለማልወድ ነው እንጂ ይሄኛውን የዌስትሃም ጨዋታ
ስለማውቀው ነው አርሰናል ላይ ዛሬ እንደ ዛሬ ቋጥሬ የማላውቀው ማለት ነው። እዛ እንደዛ አይነት ቪክትሪ ያደርጋል አርሰናል እና ደግሞ እንዲህ ድብድብ አድርገን አንድ ኳስ ተሞክሮብን አንድ ኳስ ገብቶብን እንወጣለን። ይሄ እኮ ፌር አይደለም። ዋንጫው ፈልጓቸዋል በቃ። ይሄ እኮ ታዲያ ግልጽ ነው። አርሰናል ይሄንን ሲዝን ቢበላው the worst team to ever win it። ይሄ እኮ ፋክት ነው። በጣም የቀሸመው ቲም to ever win it of course። እንዴ ቪላ እንደዛ ባይንሸራተት ይይዛችሁ ነበር። ስንቴ ነው እኛ ራሱ ጥለን ጌም እየቀረን ካሸነፍን እስካሁን በ6 ነጥብ ይሆናል። ጌም እየቀረን ካሸነፍን በ6 ነጥብ ያ ማለት ይሄ ሁላ ከኖቲንጋም ከመንዚ ሁላ 2026 ገብቶ ስንትና ስንት ጊዜ በኋላ አንድ ቪክትሪ ምናምን ብቻ የነበረን ቡድን ይሄ ሁላ ልትርቀን ያልቻልክ ታዲያ ይሄንን እንድታሽ ብትበላ the worst team to win it አትባሉ ትባላለህ እንዴ? ነህ ምን ይኸውላችሁ አንድ እውነት አለ። ኢታር ላይ ያለው ጌም በትክክል ታይትል ዲሳይደር ነው። በቃ ካሸነፈን በላ ነው፣ ካሸነፉ በሉት ሳይሆን ካላሸነፍን በሉት ማለት ነው። ካሸነፍን ስቲል እድሉ አለን ማለት ነው። ሌላ ምንም ምለው ነገር የለኝም። በተጫዋቾች ሬቲንግ እመጣለሁ። ይሄንን የቴሌግራም ቻናል ተቀላቀሉ። ይመቻችሁ። አሁን አፋቸው ሞልተው ነገ ይመጡና ሪሞንታዳ ኢትስ ናት ኦቨር ይሄን ትበላለህ። ይሄ ሺት የሆኑን ዌስታ ማሸነፍ ያቃታቸው ፈርስት ሃፍ መግደል እየቻሉ እንደዚህ ነገሩ መፈት አርሰናል እንደሚበላው እናውቃለን። ፕሪሚየር ሊግ ግን ቢያንስ ትንሽ ገፋ ብናደርገው ይሻል ነበረ። ፕሪሚየር ሊጉን እያረጋገጠ ከሚሄድ ማለት ነው 9 ነጥብ እስከሚሆን ድረስ ጋብ ሺቱ ይሄ ምንም ነገር አንጠብቅም። በማድሪድ ምንም ነገር እንዳቃጠላችሁ ወይኔ ቅዱስ ገብርኤል አንድ በቃ እግዚአብሔር ስለ በቃ ሜንታሊቲያቸው ሙተት ብሏል የተጫዋቾቹ። በቃ እኔ ምን የማግባት እኔ የሚጠቀመው ፎርሜሽን አይገባኝ። ቸርኪ ለምንድን የመጣው 10 ቁጥር ነው፣ ወርልድ ክላስ ተጫዋች ነው። ለምንድን ነው ቤንች የሚሆነው? ሁሌ ጥያቄ የሚሆንብኝ ነገር እዚህ ቲም ላይ ሴሜኖ መጥፎና ቀይረቅ ቶሎ ማስወጣት፣ በቃ ቶሎ ማስወጣት። ማን አስወጣ? በርናንዶ ሲልቫን። አሬን ብሉ እግዚአብሔርን። ጤና ይስጥልኝ። ይህ የአርሰናል ደጋፊ የሆነው ሙአዝ ጀማል ድምፅ ነው። ክለቡ በ70 ነጥብ በአንደኝነት ደረጃ እየመራለት ስለሚገኝ በጣም ደስተኛ ነው። በጣም ደስ ብሎታል። ሌሊት 7 ሰዓት ላይ ድምፁ ተዘግቶ እየቀወጠ ይገኛል። ሁሉም የአርሰናል ደጋፊ ይህን ቪዲዮ ላይክ አድርጎ ይጀምር። ዛሬ ምንም አይነት ትንታኔ የለም፣ ምንም አይነት ኮምፕሌን የለም፣ ኮመንት የለም፣ ምንም የለም። ደስታ ብቻ ነው፣ ፌሽታ ብቻ ነው። ቢስሚላ ዌስትሃሞች ትችላላችሁ፣ ዌስትሃሞች ትችላላችሁ። በቃ ሁላችሁም ኮፒ ሊንክ አድርጉ ምናምን። ወይ ሲቲ ግባ እናውጣው። በቃ ማነህ አንተ? ጀመር ምንድን ነው? አብዱ ምንድን ነው? የት ነው ያለነው? አሁንስ ተስፋችን ነው። መድኃኒዓለም አቋማም ደቀቀ፣ ወያለው ተመነጠቀ። የኛም ህይወት በዚያ ነው ተደበላለቀ። ጸሎት አድርጉልን በየሃይማኖት። ምንም ተስፋ የለም ወይ? ከሀገር ውጣ ስደት አበሉ ስጧቸው። እኛንም ተስፋ አድርጉን። የፔፕ ጋርዲዮላን ሜንታሊቲ የበላው ጅብ አልጮህ አለ። አርሰናል በብረት የገመደው ጅራፍ የማንቸስተር ሲቲን ጀርባ ገሸለጠው። እናም የአርሰናል ደጋፊዎች ለዌስትሃም እንዲህ ሲሉ የሚያቀነቁን ይመስለኛል። Run,